በዓለማችን የተለያዩ የማህበረሰብ ክፍሎች ያሉ ሲሆን ሁሉም የየራሳቸው ባህልና እሴት አላቸው። የእነዚህ እሴትና ባህል መነሻው ከጥንት እናትና አባቶች የተወረሱ ተግባራቶችና ልማዶች ናቸው። ታሪክ ያለው ማህበረሰብ የኋላውን ጠንቅቆ ስለሚያውቅ የወደፊት መጓዣው አይጠፋውም። ታሪክን ስንቅ ያደረገና የተከተለ ማህበረሰብ ውዝግብና ውዥንብር ውስጥም አይገኝም። ነገር ግን ታሪክ የቱንም ያህል ጠቃሚ ቢሆንና መንገድን የሚያመለክት ቢሆንም ካልተሻሻለ ወይም ዘመኑን የተከተለ ካልሆነ ኋላ ቀር ወይንም ለውጦችን ተቋቁሞ ማለፍ አይችልም። ከነዚህ አስደናቂ የማህበረሰብ ክፍሎች መካከል አንዱ በአሜሪካ ይገኛል። ይህ የማህበረሰብ ክፍል በዘመናችን ታሪክን ተከትለውና እየተገበሩ ከሚኖሩ የማህበረሰብ ክፍሎች መካከል አንዱ ሲሆን የአሚሽ ብሔረሰብ በመባል ይታወቃል። የአሚሽ ማህበረሰብ በአሜሪካ ፔኒሲልቫኒያ ውስጥ የሚኖሩ ሲሆን አስደናቂ የአኗኗር ዘይቤ ያላቸው ናቸው። በአሜሪካ ውስጥ ከ300,000 በላይ ከሚሆኑት የአሚሽ ማህበረሰብ ውስጥ 15 በመቶ የሚሆኑት በፔኒሲልቫኒያ ውስጥ የሚኖሩ ናቸው። በዋነኝነት በሶስት ነገሮችም የሚታወቁ ሲሆን እነርሱም ቀለል ባለ የአኗኗር ዘይቤ፣ የቴክኖሎጂ ውጤቶችን ባለመጠቀም እንዲሁም በአለባበሳቸው ነው። የኤሌክትሪክ ኃይልን አይጠቀሙም፣ መኪኖችንም አይነዱም። ለተለያዩ ተግባራት መኪናን መጠቀም ግድ ሲሆንባቸው ደግሞ ተለቅ ያሉ መኪኖችን የሚጠቀሙ ሲሆን መኪናውን የሚነዳው ወይም ለሹፌርነት የሚጠቀሙት ግን አሚሽ ያልሆነን ሰው ነው። አሚሾች ወደ ፔኒሲልቫኒያ የተሰደዱት በ18ኛው መቶ ክፍለ ዘመን ሲሆን አሁን ድረስ የአኗኗር ባህላቸው ከዛው ጋር የተመሳሰለ ነው። የሚንቀሳቀሱት በፈረስ ሲሆን ስማርት ስልኮችን፣ ቴሌቪዥንን እንዲሁም ሁሉም በሚባል ደረጃ የቴክኖሎጂ ውጤቶችን አይጠቀሙም። የሚናገሩት ቋንቋ ከጀርመን በተሰደዱ ጊዜ ይዘውት የተሰደዱትን ቋንቋ ሲሆን ፔኒሲልቫኒያ ዱዊች ይባላል። ቋንቋው ባለፉት 300 ዓመታት ውስጥ የተፈጠሩ ቃላትን እንዲሁም አንዳንድ የእንግሊዝኛ ቃላቶችን ያካተተ ነው። የአሚሽ ማህበረሰብ በርካታ ልጆችን የሚወልዱ ሲሆን በዚህም በአማካኝ አንድ ቤተሰብ 8 ልጆች ይኖሩታል። እነዚህ ልጆች አሚሽ ሆነው የመቆየት እድላቸው ከ95 በመቶ በላይ እንደሆነም ይነገራል። በአሚሽ ማህበረሰብ ዘንድ ከፍተኛ የትምህርት ተቋማት አይወደዱም። ይህም በማህበረሰቡ መካከል መለያየትን ያመጣሉ ተብሎ ስለሚታሰብ ነው። ይህ ማለት ግን ከትምህርት የራቁ ናቸው ማለት አይደለም። የራሳቸው የሆነ የትምህርት ተቋማት አሏቸው። 30 በመቶ የሚሆኑት የማህበረሰቡ ክፍሎች በግብርና ላይ ሲሰማሩ፣ የቀሩት ደግሞ የሱቅ ሽያጭ፣ ቤት ግንባታ እንዲሁም በመሰል የንግድ ተግባራት ላይ የተሰማሩ ናቸው። ኑሯቸው በአብዛኛው የገጠር የአኗኗር ዘይቤ ላይ የተመሰረተም ነው። የአሚሽ ማህበረሰብ ለራሳቸው ቁጥብ ሲሆኑ አሚሽ ካልሆኑ ሰዎች ጋር የሚኖራቸው ግንኙነትም በተለያዩ ሃይማኖታዊና ባህላዊ ምክንያቶች የተገደበ ነው። ይህም ዓለም ላይ የተፈጠሩና እየታዩ ያሉ ለውጦችን ፈጽሞ የመቅረብና የመተግበር ፍላጎት ስለሌላቸው ነው። የማሳይ ብሔረሰብ በአሁኑ ወቅት በታንዛኒያና በአብዛኛውም በደቡብ ኬንያ ውስጥ ይገኛል። ማሳዮች በ15ኛው መቶ ክፍለ ዘመን ከቱርካና ባህር የተሰደዱ እንደሆነ ነው የሚነገረው። የማሳይ ብሔረሰብ በተሰደዱበት ወቅት ከሌሎች የብሔረሰብ ክፍል ጋር የተገናኙ ሲሆን አሁን የሚገኙበት ላይ ለመስፈር ተከታታይ ጦርነትን አካሂደዋል። በጦርነቱም ስኬታማ በመሆናቸው አሁን ያሉበት ስፍራ ላይ ኑሯቸውን ሊመሰርቱም ችለዋል። ሽንፈቱን ተከትሎ ተሸናፊዎቹ ጎሳዎች ስፍራውን ለድል አድራጊዎቹ ማሳዮች ለቀው እንዲወጡ ተገደዋል። በአሁኑ ወቅትም በታንዛኒያና በኬንያ ውስጥ የሚገኙ የማሳይ ማህበረሰብ ክፍሎች ወደ 2 ሚሊዮን እንደሚጠጉ ይታመናል። ብሔረሰቡ ውስጥ በእድሜ ገፋ ያሉ ወንዶች የሚከበሩና ትልቅ ቦታ የሚሰጣቸው ሲሆን ለእያንዳንዱ ውሳኔዎች መሪነቱን የሚወስዱት እነርሱ ናቸው። ከነዋሪዎቹ መካከል ከብቶች ያሏቸው ሰዎችም ክብርን ከሚሰጣቸው የማህበረሰቡ ክፍሎች መካከል ይመደባሉ። እነዚህ ከብቶች ካቶ በመባል የሚጠሩ ሲሆን በማህበረሰቡ ውስጥ በርካታ አገልግሎትንም ይሰጣሉ። ከነዚህ መካከል ጸብ በሚፈጠርበት ወቅት እርቅ ለማውረድ፣ ለጥሎሽ እንዲሁም በማህበረሰቡ መካከል ለሚፈጠሩ የተለያዩ ክፍተቶች መሙያነት ከብቶቹ በስጦታነት ይበረከታሉ።
ማሳዮች በአብዛኛው ለምግብነት የሚጠቀሙት ወተት ሲሆን ይህንንም የሚያገኙት ከሚያረቧቸው ላሞች ነው። ከወተትም በተጨማሪ ከከብቶች የሚያገኙት ስጋ ተመራጭ ምግባቸው ነው። ማሳዮች ማጌጥን ይወዳሉ። ጌጣጌጦቹ ረዘም ያሉና በተለያዩ ቀለማት ያሸበረቁ ሲሆኑ ከጌጣጌጦችን ባሻገር የተለያዩ የሰውነት ክፍሎቻቸውን ልክ እንደ ጆሮ፣ ከንፈር እንዲሁም ምላሳቸውን በማርዘም ወይም በመለጠጥም ይታወቃሉ። የሂምባ ማህበረሰብ አስደናቂ ባህል ካላቸው የማህበረሰብ ክፍሎች ውስጥ የሚመደብ ሲሆን የሚገኘውም በሰሜናዊ ናሚቢያ ውስጥ በሚገኝ ኦፖ በሚባል ስፍራ ላይ ነው። የሂምባ ማህበረሰብ ነዋሪዎች ከቦታ ቦታ በመዘዋወር የሚኖሩ ሲሆን ምክንያታቸውም ምግብን ለማግኘትና መጠለያን ለማበጀት ነው። ነዋሪዎቹ ገላቸውን የማይታጠቡ ሲሆን ይልቁንም ኦቲዚ የሚባልን ከቅቤ ስብና ከቀይ አትክልቶች የተሰራ ውህድን ይቀባሉ። ሰዎች ጋር በሚገናኙበት ወቅት ጥሩ መዓዛን ለመላበስም ይጠቀሙታል። የሂምባ ማህበረሰብ ላያቸው ላይ ጣል ከሚያደርጓት እራፊ ጨርቅ በቀር ልብስን አይለብሱም። ይህም ሊሆን የቻለው ከባህሉ በዘለለ ስፍራው ከዓለማችን ሞቃት ቦታዎች ውስጥ አንዱ ስለሆነም ነው። የሴቶች አለባበስና የጸጉር አሰራር በእድሜያቸው የሚወሰን ነው። ታዳጊ ሴቶች ጸጉራቸው ላይ ዊግ በመቀጠል ሹሩባ የሚሰሩ ሲሆን ከፍ ሲሉ ደግሞ የጸጉር ዘለላቸው በቀይ አሸዋ ሙሉ ለሙሉ ይሸፈንና ጫፉ ላይ የአፍሮ አይነት ወይም ስታይል ይኖረዋል። ሴቶች የወር አበባ ላይ በሚሆኑበት ጊዜ ለአቅመ ሔዋን እንደደረሱ ለመጠቆም ወይም ግልጽ ለማድረግ መሃል ጭንቅላታቸው ላይ የዚህ መሰል አሰራር ይሰራሉ። አንገታቸው ላይ ኦቺንጎሪንጎ የሚባል ይበልጥ ውበታቸውን የሚያጎላ የአንገት ሀብልን የሚያጠልቁ ሲሆን ራሳቸው በሰሩት ሽቶም ጥሩ መዓዛ እንዲኖረው ያደርጋሉ። ከላም ቆዳ የተሰራ አንቀልባን የሚያጠልቁ ሲሆን ይህም ሌሎች ስራዎችን በሚሰሩበት ወቅት ልጆቻቸውን ለማዘል ያስችላቸዋል። የሚኖሩበት ቤት ከእንጨትና ከጭቃ የተሰራ ሲሆን በመጠንም አነስ ያለ ነው። ነገር ግን ለቅሶ እንዲሁም ሌሎች በጋራ መከወን ያለባቸው ተግባራት ሲኖሩ ተለቅ የሚል ከጭቃና ከእንጨት የተሰራን ቤት ይጠቀማሉ። በዋነኝነት ሴቶች በርከት ያሉ ሚናዎች ሲኖሯቸው ከነዚህም መካከል ውሃ መቅዳት፣ ምግብ ማብሰል፣ ጌጣጌጦችን መስራት እንዲሁም ልጆችን ማሳደግ ይጠቀሳሉ። በሂምባ ባህል ወንዶች ቢያንስ 2 ሚስት ማግባት የሚችሉ ሲሆን በአብዛኛውም ቀድሞ በቤተሰብ የተወሰነ ትዳር ነው የሚሆነው። ልጆች ገና በሚወለዱበት ወቅት ወላጆች ልጅህን ለልጄ በመባባል ልጆቻቸውን በትዳር የሚሰጣጡ ሲሆን ልጆቹ ከፍ እያሉ ሲመጡ ወደ ትዳር ይገባሉ። ኢንተርኔት እንዲሁም የቴክኖሎጂ ውጤቶችን የማይጠቀሙ ሲሆን የሀገሪቷ መንግስት የምግብ ዘይት እንዲሁም ሌሎች ነገሮችን በመላክ ይደግፋቸዋል። የሳሚ ማህበረሰብ በአውሮፓ ውስጥ የሚገኝ ሲሆን ወደ 4000 ዓመት የሚጠጋ ታሪክ ያለው ነው። ማህበረሰቡ በስካንዲናቪያን ሀገራት፣ ፊንላንድ እንዲሁም ራሽያ ውስጥ በሺዎች ለሚቆጠሩ ዘመናት ኖረዋል። የማህበረሰቡ ነዋሪዎች አዳኞች የነበሩ ሲሆን ወደ ሰሜን ምዕራቡ ክፍል ከ2000 ዓመታት በፊትም ተሰደዋል። የሚኖሩት በትናንሽ ቤቶች ውስጥ ሲሆን ምግብን እንዲሁም ቁሳቁሶችን ፍለጋ ከቦታ ቦታ በመንቀሳቀስ ኑሯቸውን ይገፋሉ። የሳሚ ማህበረሰብ የራሳቸው የሆነ ባህልና እምነት ያላቸው ሲሆን 100 ዓመታትን የተሻገረ ቋንቋ ባለቤት ናቸው። በጎረቤት ሀገራት የቅኝ መገዛት እንዲሁም ሌሎች ጫናዎች ውስጥ ማለፋቸው ታሪካቸው ላይ አኗኗራቸው ላይ ትልቅ ተጽዕኖን አሳድሯል። የሳሚ ማህበረሰብ ባህላቸውን ለማስጠበቅ እንዲሁም አይነኬ ለማድረግ ብዙ ለፍተዋል፣ ታግለዋል። በዚህም ባህላቸው ሳይበረዝ አስጠብቀው ይገኛሉ። ማህበረሰቡ የሚናገሩት ቋንቋ በአውሮፓ ውስጥ ከሚነገሩት ቋንቋዎች ልክ እንደ እንግሊዘኛ፣ ፈረንሳይኛ፣ ጀርመንኛ የተገኘ ወይም የተዋረሰ አይደለም። ቋንቋው ከሃንጋሪያን ቋንቋ ጋር የሚቀራረብም ነው ይባልለታል። የራሳቸው የአለባበስ ስታይል ያላቸው ሲሆን ይህም በሚኖሩበት አካባቢ ያለውን ቀዝቃዛ አየርና ኃይለኛ ንፋስን መቋቋም የሚያስችላቸው ነው። ልብሶቻቸውን በተለያዩ ቀለሞች የማሸብረቅ ባህልም አላቸው። ማህበረሰቡ በርካታ ውጣ ውረዶችን አሳልፏል። በዚህ ረገድ በ17ኛው መቶ ክፍለ ዘመን በስዊድንና በኖርዌይ ቅኝ ገዢዎች ያጋጠማቸው ወረራ ነው። በዚህም በርካታ የሳሚ ማህበረሰቦች ከመኖሪያ ቀያቸው ለመፈናቀል ተገደዋል። የሳሚ ማህበረሰብ የግዛት አንድነታቸውን ለማስጠበቅ ከቅኝ ገዢዎቹ ጋር ተከታታይ ፍልሚያዎችን ያደረጉ ቢሆንም በቁጥራቸው ትንሽ ስለነበሩ ሀገራቸውን ከቅኝ ገዢዎች ሊታደጓት አልቻሉ።
አልቻሉም። ይህም የቀኝ ገዢዎቹን ባህልና አኗኗር ለመልመድ እንዲገደዱ አድርጓቸዋል። በ19ኛውና በ20ኛው መቶ ክፍለ ዘመን ደግሞ የኖርዌይ መንግስት በስዊድንና በኖርዌይ ይኖሩ የነበሩትን የሳሚ ማህበረሰብ ተወላጅ ልጆችን ከሀገሪቷ ውጪ ወደሚገኙ ትምህርት ቤቶች በመላክ የኖርዌይና የስዊድንን ቋንቋ እንዲሁም ባህል እንዲማሩ በማድረግ ራሳቸውን ማለትም የሳሚ ማህበረሰብ ቋንቋን እንዲሁም ባህል ጋር ቀስ በቀስ እንዲራራቁ ያደርጓቸው ነበር። ከብዙ ስፍራዎች ላይ ይገለላል። ከነዚህም መካከል የትምህርት፣ የስራ ቅጥር እንዲሁም የፖለቲካ አመራር ቦታዎች ይጠቀሳሉ። ነገር ግን አሁንም ድረስ አይበገሬው የማህበረሰቡ ነዋሪ ባህሉንና እሴቱን ላለመለወጥ እየታገለ ይገኛል። እንዲሁም ራሱን በማሻሻል የቴክኖሎጂ መተግበሪያዎችን በመጠቀም በተለያዩ ከተማዎች ውስጥ ኑሮ በመመስረት የተሻለ ህይወትን እያሳለፈ ይገኛል።